አይደለም አሁን አይቆጥርብኝም ሜቢ አንተ ከወንክ ብዬ ነው መላኩ የሚል ስልክ እንዳጋጣሚ የሸማኔዎችን ስልክ ስፈልግ ሽሮ ሜዳ ድሮ ታስረክበኝ ነበር አይደል ልብስ አንተ የት ነበርክ የምትሰራው ዱባይ ፍቅር አይደለን አዎ ፍቅር እኮ ካለ እኮ ነው ረስተህ ነው እሺ ዘመናዊን ታውቃታለህ እንዴ ዘመናዊ አላውቃት ዘመናዊና ታውቃትም አዎ አንተ ግን ስምህ መላኩ ነው መላኩ ነው ስምህ የአባት ስም ተመሳስሎብኝ እንደው የአባት ስም ማን ነበር ውሽንፍሩ መላኩ አዎ ጸጉርን እንደውም አሰራሃለሁ ብለኸኝ መላኩ መላጣው አይደለም መላኩ ውሽንፍሩ ነው የሚለው ቤትህ ታክሲ መያዣ ነው አይደልን ወደ ቀጨኔ በፊት ነበር በቃ አስታወስኩ በቃ እንዴት ነህ አንተ ራስህ ነህ ልክ ነህ የዛሬ 6 ዓመት 5 ዓመት ነው አይደል አብረን ስንሰራ ነበር ትክክል ነህ ልክ ነህ እና ዘመናዊና ታውቃትም ዘመናዊ የቱ ጋር ነበረች ዘመናዊ ነጋና ታውቃትም ዘመናዊ ነጋና ታውቃትም አዲስ አልሆነችብኝም ግን ያው ተዛስ ወደ ሱልታ ስለገባው ቤቱ ምኑ ሲወደድ ከዛ ወደዛ ስገባ ትንሽ ከበደኝ እና ዘመናዊና ታውቃትም አላወቅኳትም እንግዲህ ሲታዩት ላውቃት እችላለሁ አይ ማለትም አንድ ዘመናዊ ከሱ ልጅ ወልጃለሁ ምናምን ስላለች ስለዛ አንዳንድ ኢንፎርሜሽን እና ሰላም ልልበልኝ ነው ኢንፎርሜሽን ልጠይቅ ብዬ ነው ዘመናዊ ነጋ የምትባል አታውቅም ኧረ ዘመናዊ ነጋን አላውቅም ከሷ የፍቅር ግንኙነት ልጅ ምናምን የለህም ኧረ ምንም ነገር የለኝ አንተ ግን መላኩ ነህ ለእኔ ጸጉር የሌለ ወፈር ያልክ ቀይ ፍቅር አበራን በትክክል አይ አንተ አስታውሰኸኛል እንዲያውም ታስታውስ ከሆነ የቁርባን ቀሚስ አበላሽተብኝ ተቃይመን ነው አይደለን ሜቢ ስራም የተለያየ ነው እኔ ልንገርህ እኔ የምታውቀኝ አስቻለው ጋር ነው የምታውቀኝ አስታወስኩህ በደንብ አስታውሻለሁ በቃ እኔ በሌላ ነገር እንደዚህ አይነት ነገር የለሁበትም እንደዚህ አሁን የምትለው አይ በቃሽ ይቅርታሽ በጣም ይቅርታ አተግባባል አንድ ደቂቃ ጠብቀኝ አቡ የምጠይቀው ጥያቄ ካለ እስኪ ንገሪ አቡ የምጠይቀው ጥያቄ ካለ እስኪ ዘጋቢ መጀመሪያ የሰማነው ድምፅና አሁን የሰማነው ድምፅ አንድ አይነት አይደለም አይደል ሁለት የተለያየ አይመሳሰልም ይሄኛው እኔ የማውቀው መላኩ ነው የመጀመሪያው ሁለቱ የመጀመሪያው ሰውዬ መላኩ ትክክለኛው መላኩ ከሱ ልብስ እየረከበ የነበረው ነው አይደል ያንቺ ባል መላኩ ነው ስሙ ልብስ ይረከብ ነበር ብለሻል አላልሽ ይረከባል ያመጣበታል ይረከባል እኔም እሱም አሰርተን እናመጣበታለን ይረከብ ነበር አይረከብም ይረከብ ነበር በጣም ጥሩ ለምን ላይቭ ሪካርዱን ማውጣት ስለምችል ይረከብ ነበር ካልሽ አሁን የተደወለለት መላኩ ራሱ ልብስ የሚረከበው ከሆነ ሌላ መላኩ ኬት መጣ ባሌ እሱ ነው የልጅ አባት እሱ ነው ካልሽ ይኸው ተደወለለት አላውቃትም ማለት ትክክለኛው የልጅ አባት ማን ነው የእሱን ስልክ ነው የምንፈልገው አቡዬ ትሩኩለር ለምን አይወጣውም ስልኩን ትሩኩለር ያወጣለታል እኮ ስሙን መናገር እንደማይፈልግ እንደማይነግረው እኮ ቀድሜ ነግሬሻለሁ እግዚአብሔርን ስልኬን ማሳየት ይችላል ተለያየሽ ለምን አንድ አይነት ድምፅ አልሆነ እሱ ነው የመጀመሪያው እሱ ነው የመጀመሪያው መላኩ እሱ ነው ይሄ ሳውን ሲያወራው ማን ነው እሱን ይሄን አላውቀውም እኔ አላውቀውም ይሄ እኔ አላውቀውም ፈጣሪ ሆይ ድረሰረ ከባድ የሷ የአበሻ ልብስ አልሰራም ጭምር ነው ያለኝ እኮ የአበሻ ልብስ አልሰራም እኮ ነው ያለው አቁሞ ካልሆነ በቀር የአበሻ ልብስ ይሰራል ምን ነው እንደማታውቀው ታወራለህ እንዴ እኔ ማውቀውን እኮ ደወልኩለት ማውቀውን ከደወልኩለት መላኩን አታውቀውም እስቲ ለእውነት መስክር ኧረ እንደው በእግዚአብሔር በቃ ማውቀውን መላኩ እኮ ይኸውልሽ ዘመናዊ እግዚአብሔር መላኩ ሽሮ ሜዳ መላኩ ሌላ ሰው ታውቃለህ ና ሌላ ሰው ልስጥህ ሌላ ሰው አዳምጪ እግዚአብሔር ምስክር እሺ እዚህ ቤት እንደዚህ ዲስሪስፔክት መደረግ አይቻልም ሶሊያና መነጋገር ከፈለግሽ ስርዓት ይዘሽ ትናገሪያለሽ ማንም እሱ አስመሳይ ቢልሽ አልፈቅድለትም እኮ ያውራ ብዬ ነው የዘጋው እዚህ ቤት ውስጥ ማንንም ዲስሪስፔክት አያደርግም እሱ አንቺን አስመሳይ ቢል አልፈቅድለትም ዲስሪስፔክት እንዲያደርግሽ እኮ እሺ እኔ ምን አልሽ አስመሳያልሽ ሰማሁሽ መስደብ አትችይም የራስሽን ቤት ከፍተሽ አስመሳይ አይደለም ያልኩት አስመሳይ አይደለም ያልኩት ማስመሰል ይብቃን በቃን
ማስመሰል ይብቃ። ይፈታ። ሪካርዱ ይውጣ። ሙች ሪካርዱ ይውጣ። ማስመሰል ይብቃል። ሪካርዱን አውጡት። በእውነት አስመሳይ አይደለም አቦ። እኔ እውነታውን ለማውጣት ነው። ሆስፒታል ላይ ወስዶ መድኃኒት አለ። እዛ ነው የምተኛው ለ3 ቀን እና ሜቢ ይህን በህግ ጉዳይ ይሄድበታለሁ። ነገር ግን ምንም አይነት ማስረጃ ይህ መላኩ የሚባለውን መታወቂያውን ጭምር አስመጣለሁ። ድሮ ብር ትራንስፈር ስንደራረግበት የነበረው አካውንቴ አንድ ስለሆነ ብር ትራንስፈር ሳደርግበት የነበረውን ማቅረብ እችላለሁ። በጣም ብዙ ሚሊዮኖች ትራንስፈር የተደራረግንበትን ማለት ነው። መላኩ የሚባለውን ማቅረብ እችላለሁ። እሷ የሰጠችኝ ስልክ ግን የሀበሻ ልብስ እንኳን እንደማይሰራ ነው የተናገረው። ስለዚህ በሀሰት ስሜን እያጠፋች ነው። በቻልሹ መጠን ለህዝቡ እንድታስረጅልኝ የምፈልገው እኔ ስራ መስራት እፈልጋለሁ። ህመም ላይ ነው ያለሁት። እባካችሁ በሀሰት ስሜን እያጠፋች እናንተ እየቆራረጣችሁ በየቦታው እየተለጠፈ ብዙ ነገሮች እየተበለሻችሁ ነው። በስንት ድካም የገነባሁት ስሜን እያፈረሰችው ነው ያለችው። ለምታፈርሰው በህግ አግባብ ይሄድበታለሁ፣ ህግ ይወስነዋል። ነገር ግን ከእንግዲህ በኋላ ግን ያለ ምንም ማስረጃ ስሜን አታንሳው እዚህ ቤት። እባክሽ አቡይን አድርጊልኝ። ትናንትናም ከትናንትና ወዲያም 2 ቀን ሙሉ በእኔ ምክንያት እዚህ ቤት ስላቆየዋችሁ ረጅም ሰዓታችሁን ስለያዝኩኝ ይቅርታ እንድትረዱኝ የምፈልገው ግን ምንም አይነት የሰራሁት ወንጀል ካለ ይጠይቁኝ በህግ ማግባብ በሚፈልጉት መጠን። ነገር ግን አሁን በሚደርሰኝ በተለያዩ መረጃዎች ግን ተመሳሳይ ልብስ የሚሰሩ እንደኔ ተመሳሳይ ልብስ የሚሰሩ ግሩፕ ተፈጥሮ እኔን ለማጥፋት የተነሱበት መንገድ አለ። ካሁን በፊትም ይህን ኤምባሲ እንደዚህ ያደርጋል እየተባልኩ ኤምባሲ ደረጃ ድረስ ተደርሶ ተጣርቶ ነው በነፃ የተለቀፉት። እና እባክሽ አቦ የሚሰራ ሴራዎች አሉ። እግዚአብሔር ምስክሬን የሚሰሩ ሴራዎች አሉ። በገንዛ ቤተሰቤ ነው። ከዛ ግሩፕ ተፈጥሮ እንደነበረ ከ1 ወር በፊትም እየተነገረኝ ነው ያለው። እና እውነታ ካለ በመረጃ ይሞግቱኝ። ምንም አይነት ማስረጃ ያቅርቡ። እኔ ለሚፈጠረው ነገር ለሚደረገው ነገር ልጠይቅ። እኔ ያነሳ የአረብ ሀገር ሰው ነው። የአረብ ሀገር እህትና ወንድሞቼ ናቸው። እኔ በየኤምባሲው በር